ጤና ይስጥልኝ ተመልካቾቼ እንደምን ሰንብታችኋል? አቢጊያ ነኝ። ዛሬ በፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 204199 ላይ የደላላ ስራን በሚመለከት የተሰጠ የህግ ትርጉም ይዤላችሁ ቀርብ ያለውኝ እስከ ፍጻሜው ድረስ አብራችሁኝ ቆይታችሁ ተከታተሉኝ። እንግዲህ ጉዳዩ የነበረው አንድ የደላላ ስራን ሰርቻለሁኝ በሚል ግለሰብና ቤቱ በተከራየለት አንድ ሌላ ግለሰብ መካከል ነው። ጉዳዩ የተነሳው የፓኪስታን ኤምባሲ ቤት በመፈለጉ ለአምባሳደሩና ለቤተሰቦቻቸው የመኖሪያ እንዲሁም ለቢሮ አገልግሎት የሚውል ቤት በመፈለጉ ምክንያት ይህ ደላላ የፓኪስታን ኤምባሲ አምባሳደሩንና ቤተሰቦቻቸውን በመያዝ የሚከራይ ቤት ፈልጎ ከአንዴም 3 ጊዜ በማመላለስ ቤቱ እንደሚመቻቸው ካረጋገጠ በኋላ የኪራይ ውል እንዲፈጸምና ሰዎቹም የ6 ወር ቀብድ ለአከራዩ እንዲከፍሉ ያደርጋል። የዚህንም ስራውን ተከትሎ የፓኪስታን ኤምባሲ ወደ $4800 ይከፍለዋል፣ የኮሚሽን ክፍያ ማለት ነው። ሆኖም በቤቱ አከራይ በኩል የሚገባኝን ክፍያ አልተከፈለኝም። ቤቱን የደለልኩትና ያገናኘኋቸው እንዲከራይ ያደረኩት እኔ በሆንም ክፍያዬ አልተፈጸመልኝም በማለት በፌዴራል የመጀመሪያ ደረጃ ፍርድ ቤት ላይ ክስ በማቅረቡ ምክንያት የመጣ ጉዳይ ነው። እንግዲህ የቤት ባለቤት በሰጡት መልስ እኔ ቤቱን እንዲያከራይልኝ የድለላ ውል ከሱ ጋር አላደረኩኝም፣ ይልቁንም ሌሎች 2 ደላሎች ቤቴ እንዲከራይ እንደምፈልግ በመግለጽ ከነሱ ጋር ውል አድርጌያለሁ። ቤቴ ስለተከራየም ለነሱ የድለላ ክፍያ ከፍያቸዋለሁኝ። ስለዚህ ለሱ ልከፍል አይገባኝም። በተጨማሪም ደላላው ቤቱ በተከራየበት ጊዜ እሱ የድለላ ስራን ለመስራት የሚያስችል የንግድ ስራ ፈቃድ አልነበረውም። ስለሆነም ክፍያው አይገባውም፣ የውልም የህግም ግዴታ የለብኝም ክፍያውን ለመፈጸም በማለት ነው በበኩላቸው የተከራከሩት። ለዚህም ይረዱኛል ያሏቸውን ማስረጃዎች የሰው ምስክሮች አስቀርበው አሰምተዋል። በደላላው በኩል በሌላ በኩል የተነሳው የድለላውን ስራ እሱ ስለመስራቱና ኤምባሲው ቤቱን አግኝቶ የተከራየው በእሱ አማካኝነት መሆኑን ለማስረዳት ከኤምባሲው ደብዳቤ በማጻፍ ጭምር የድለላ ስራ መስራቱን ለፍርድ ቤቱ አረጋግጧል። ታዲያ ፍርድ ቤቱ ይህንን በዳኘበት ጊዜ የተከሳሽን መልስ በማገናዘብ ምንም እንኳን ደላላው የድለላ ስራው ተሰርቷል በተባለበት ጊዜ በንግድ ህጉ መሰረት የንግድ ስራ ፈቃድ ኖሮት የሰራው ባይሆንም ይሄንን ክስ ከማቅረብ ግን የሚያግደው ነገር የለም በማለት መቃወሚያቸውን ውድቅ በማድረግ ወደ ፍሬ ነገሩ ገብቶ የቀረቡለትን የሰውና የሰነድ ማስረጃዎች በመመልከት ደላላው ቤቱን ደልሏል፣ ስለዚህ እሱ ክፍያ ይገባዋል በማለት የኮሚሽን ያው ባለው ደንብ መሰረት የኮሚሽን ክፍያ $4000 እንዲከፈለው በቀኑ ላይ ባለው ምንዛሬ እንዲከፈለው እንዲሁም ከክሱ ጋር ተያይዞ ያወጣቸውንም ወጪዎች ወደ 24000 ብር የሚበልጥ ክፍያ እንዲከፈለው ይገባዋል በማለት ይወስንለታል። በዚህ ውሳኔ ቅር የተሰኙት የቤት ባለቤት ጉዳዩን ወደ ከፍተኛ ፍርድ ቤት ይዘውት ይሄዳሉ። ከፍተኛ ፍርድ ቤትም የስር ፍርድ ቤትን ውሳኔ ከተመለከተ በኋላ ውሳኔው የህግም ሆነ የፍሬ ነገር ስህተት አልተፈጸመበትም፣ በድጋሚ ሊታይ አይገባውም በማለት አያስቀርብም በማለት ውድቅ ያደርግባቸዋል። ከዚህ በኋላ ጉዳዩ ወደ ፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት ይሄዳል። የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በዋናነት ያጠነጠነው ጉዳዩ ደላላው የድለላ ስራው በተሰራበት ጊዜ የንግድ ፈቃድ ሳይኖረው ለሰራው ስራ ክፍያ እንዲከፈለው መደረጉ የህግ አግባብ አለው ወይ የሚል ነው። አመልካችን ባቀረቡት የይግባኝ አቤቱታ ላይ በዋናነት የጠቀሱት ይህንኑ ነው። የስር ፍርድ ቤት ደላላው በወቅቱ የድለላ ንግድ ስራ ፈቃድ እንደሌለው ይሄንን የሚያስረዳ በቂ ማስረጃ አቅርበን ሳለ ይሄንን ወደ ጎን በመተው የድለላ ስራውን እስከሰራ ድረስ ክፍያ ይገባዋል በማለት መወሰኑ አግባብነት የለውም በማለት ነው ይግባኝ አቤቱታቸውን ያቀረቡት። ደላላው በበኩሉ የስር ፍርድ ቤት የወሰነው ውሳኔ ምንም አይነት የህግ ስህተት የለበትም በማለት ተከራክሯል። ሆኖም ጠቅላይ ፍርድ ቤቱ ግራ ቀኙን ካደመጠ በኋላ የድለላ ስራ ለመስራት የሚያስችል የንግድ ስራ ፈቃድ ሳይኖር
የደላላነትን ስራ ሰርቻለሁ ብሎ ክፍያን ለመከፈል የሚቀርብ ክስ የህግ ጥበቃ የሌለውን መብት ላይ ተመስርቶ የቀረበ ክስ በመሆኑ ውድቅ ሊደረግ ይገባዋል። ደላላው ምንም እንኳን አሁን ላይ የንግድ ፍቃድ ያለው ቢሆንም ቤቱ በተከራየበት ጊዜ ላይ ፍቃድ የሌለው በመሆኑ ቤቱን ደልሎታል ለማለት የሚያስችልና ጥበቃ የሚደረግለት መብት የለውም በማለት የስር ፍርድ ቤቶች የሰጡትን ውሳኔ ውድቅ በማድረግ ወስኗል። ስለዚህ ምናልባት የንግድ ስራ ፈቃድ ሳይኖራችሁ የድለላ ስራን የምትሰሩ ሰዎች አስቡበት ለማለት እወዳለሁኝ። ስለተከታተላችሁኝ በጣም ነው የማመሰግነው። በሚቀጥለው ሳምንት ሌላ ፕሮግራም ይዤላችሁ ቀርባለሁ። እስከ ሳምንት፣ መልካም ሳምንት።